እኔ ወደ ወታደር ቤት ስገባ 83 ዓመተ ምህረት ትንሽ የመንጁስ ይያለው ነው የገባሁት ዛሬ ደርሼ ይሄን ማየቴ እኔ በጣም ያኮራኛል እኔ ከጠቅላይ ሚኒስትራችን በዚህ ላይ በርካታ አሁንም እየተሰሩ ያሉ ፕሮጀክቶች አሉ አሁን ይሄ አድዋ 00 ፕሮጀክት ተመርቆ ሲከፈት እድሉን አግኝቼ ጎብኝቻለሁ ከዚህ በፊት ግን ዙሪያውን አጥር ታጥሮ ሰልባጅ ዙሪያውን ሲሸጥ እንደነበረ አቃለሁ ዛሬ ያለበትን ደረጃ ደግሞ ስናይ አልፎ ተርፎ ይህ የጀግኖቻችን መጠሪያ አድዋ ድል ተሰርቶ እዛ ቦታ ላይ ጀግኖቻችን ታሪክ ተጽፎበት የእያንዳንዱን ታሪክ አንብበን ልንረዳው በመንችለው መልኩ እዛ ቦታ ላይ ተቀምጦ ነው ያለው ወታደሩም በወታደር ሴትነት ሳይበግረን ከወንዶች እኩል የትኛውንም ከባድ መሳሪያ በመሸከም የትኛውም ጠላት ጋር በመፋለም ዛሬ እዚህ መሃላቸው አለን አሁንም በየጦር ግንባሩ ተሰልፈው ያሉ ጀግኖች ሴቶች አሉ እዚህ እኛ ማህበረሰብ መሃል ተቀምጠን ያለን ደግሞ እህቶቻችን ሀገራችንን ሰላም እንድትሆን የያካባቢያችንን ሰላም በመጠበቅ የያካባቢያችንን ደህንነት በመጠበቅ ከመንግስት ጎን በመሆን ከጸጥታ አካል ጋር በመሆን እኛ ክፍተት ካልሰጠን እኛ በራችን ከዘጋን የሚመጣብን አንዳች ነገር ስለሌለ እኛ በቤትም ብንሆን በውጭም ጀግኖች የትኛውንም ኃላፊነት መወጣት የምንችል መንግስታችንም አምኖ ሴቶች ይሰራሉ ሴቶች የሌሉበት ምንም አይነት ግቡን አይመታም ሴቶቻችንን 50% አይደለም ከዛ በላይ አልፎ ወደ አመራርነት ሰጭነት ላይ መጥተው ስራ መስራት እንዲችሉና መወሰድ እንደሚችሉ ያሳዩን በጣም ከልብ የማመሰግናቸው መሪ የሀገሬ መሪ ናቸው በኔ ትውልድም ደግሞ ስላሉ ስለተፈጠሩም እግዚአብሔር አብዝቶ ዘመኖትን ይባርክ እድሜ ጤና ይስጦት ነው ምለው እግዚአብሔር ያክብርልን እናመሰግናለን